እንደው ይሁና እንደው ይሁና እንደው ይሁና የታዋቂዎቹ ታዋቂ ነው ፈረንጆቹ ዘ ሴሌብሪቲስ ሴሌብሪቲ እንደሚሉት አይነት በጣም ብዙዎቹ ታዋቂ ድምጻኖች ከብሔረሰብ እስከ ተለያየ አይነት እንትኖች እየመጡ ከወረፋ በጣም ቢዚ አድርገውት ነበር በጣም ካቅም በላይ ማለት ነው በጣም ስለሰራው ማንም ሙዚቀኛ አይገባውም እንደዚህ ያረጉ ነው በቃ የሚሰሩዳት ፍቅርን ካጣ ለዛም ከሌላው ኑሮ ማይበለው ባይበሉም ባይጠጡም በሰላም ማደሩ ዋናው ቁም ነገሩ ሚል እኔ ቆይ ግን ሳስበው ግን ዝም ብዬ ሳስበው እንደው በአለም ላይ ዝም ብዬ ሳስበው ወደ 500 600 አልበም የሰራ ሰው ሙዚቀኛ ግን ያለ ይመስላል ዝም ብለህ ታስበው እኔ በአለም ላይ አይደለም ኢትዮጵያ ውስጥ እያንዳንዱ ቻዳዊ ዘፈኑን ያውቀዋል ይገርማል እሱን ስንሰራ ሁሉንም ተነስቶ ቢደልሰው ከሀገራቸው ዘፈን በላይ ነው የሚወዱት ቅንብሩን ኢቭን የዛን ቅንብር በራሳቸው አገር ዘፈን ቀይረውት ሁሉ እስከ መስራት አሁንም ይሰሩ ሙሉጌታ ይዛን ያህል ነው እጅግ አንጋፋ ከሆኑት ከነታምራት ሞላ መሐሙድ አህመድ መልካሙ ተበጄ ራሄል ዮሐንስና አሊ ሸቦ ጀምሮ እስከነ ላፎንቴን ቴክ 5 ሰርጓለም ተገኝ አበበ ተካ ፍቅር አዲስ ነቃጥበብ ኃይልዬ ታደሰ ማዲንጎ አፈወርቅ ሞገስ ተካ ኃይለ ኢየሱስ ግርማ ጸጋዬ ሸቱ ሰው 5 አመት ሙሉ ሞቶ አንድ ቀን እንኳን ስም አይነሳም እኔ ዘፋኞቹም እኮ ኢንተርቪው ሲደረጉ ሙሉጌታ አባታ ቀናበረልኝ የሚያማቸው ይመስለኛል ምን ሪኮግኒሽን ነው ለሙሉጌታ የተሰጠው ምንም ማውቀው ነገር የለም አረ የቀብሩም ብዙ ነገር አለ ያሳዝናል የሰራው ሳይሆን ያልሰራው ነው የሚሸልመው ፓርት ማን እንደሚሸልም አያውቅም የሰፈሩን ልጅ ይሄ የሰው ሙዚቃ አበላሽቶ ምን ብሎ ኳኳታ ምናምን የሚያሰማው ይሄን ነው ሸጠሉት ወራሽ ቢሆንም እንኳን ችግር ሰው ሰራሽ አልቆጠረም እንደቃል አፍራሽ ሁሉም በጊዜው ነውና ፈራሽ ይሻላል እንጂ ልቦና ማስፋት ብድር አይሆንም ያጠፋ ማጥፋት ይሁን በማለት ምረት ይገኛል የሰው ቢጎድል አምላክ ይዳኛል የሰው ቢጎድል አላህ ይዳኛል የሰው ቢጎድል አምላክ ይዳኛል